እሺ ማማ ዛሬ የምንማማረው ሂሳብ ነው። እሺ አለሜ እሺ። መቀነስ ነው የምንማረው መቀነስ ነው። ወይ መደመሩ ሳይገባኝ። ለዛሬ እንቀንስና ወደፊት ደግሞ እየደመረን እንሄዳለን። ምን ችግር አለው? እሺ አለሜ እሺ እንቀንስ። ለምሳሌ እርስዎ በስንት ዓመተ ምህረት ተወለዱ? መምህሬን አውቀው ከበቅሎ ወድቀው እግራቸውን ሲታሹ እኔ ድንቦሽ ማለት ጀምሬያለሁ። በዓመተ ምህረት ይንገሩኝ እንጂ ማማ። እኔ መቼ ተወለድኩ? 1959። ስለዚህ አሁን ስንት ዓመት ሆኖ ማለት ነው? 15 እንዴ የተወለዱት 1959 ነው። አዎ አሁን ደግሞ 2017 ላይ ነን። እውነት ነው። ስለዚህ ስንት ዓመት ሆኖ ማለት ነው? 15 እንዴ 1959 ተወለዱ። አሁን 2017 ላይ ነን። ስለዚህ ከ2017 59 ሲቀንሱ ስንት ይሆናል ማለት ነው? 15። እንዴት ሆኖ ማማ? ቆይ ተረጋጋ ልጄ፣ ካም ዳውን። እንግዲህ እኔ ተተወለድኩ ነፍስ እስካው 15 ዓመት ኖርኩ። ያዝልኝ ልብ በል። ነፍስ ታወቅኩ ጀምሮ ያለውን ግን ኑሮ አይበለው እድሜ አይበለው ክጄዋለሁ። ኦልሬዲ ዲድ። ለምን? ዞር ስል ፖለቲካው፣ ዞር ስል ዘረኝነት፣ ወዲህ ስል ጦርነቱ፣ ወዲያ ስል ሰው ማማቱ፣ ዶላር ጨመረ አልጨመረ፣ ጦርነት ተጀመረ አልተጀመረ እያልኩ የኖርኩትን 43 ዓመት ተሆነ ኖረሽዋል እያልከኛለሁ። ይመች እንጂ እኔ ያለ ጥርጥር 15 ዓመቴ ነው። እንዴ እድሜ ሊያጠራጥረኝ ምን ቀረው? እንደዛ ከሆነ እኮ ማሚ ሳይሆን ሚሚ ልሎት ነው ማለት ነው። እንዴ ለምን ጋሻ አትለኝም? አንተን ታስደሰተ ምን ይላል ይሄ ሰንጠረዥ? እንዴ ነጥብ ቂጥ። እኔ እኮ ከበሬ ወድልሃል ብዬ ነው እንጂ የምማረው አስተማሪ መቀየር የሚያቅተኝ መስሎህ ነው? እኔ ሰንጠረዥ እንደውም አላስተምሮትም። መሄዴ ነው። ጎሄድ ቴስታ ጋሊኒ ቫቤኒ ዲስክራዚያቶ ቴስታ ጋሊኒ መንገዱን ጨርቅ ያርግልህ ማለት ነው ትርጉሙ ካሻ